ስሜ ያጥላባቸው አለሙ እባላለሁ። የመስቃን ወረዳ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኃላፊ ነኝ። በተቋሙ ዋና የትኩረት መስኮች ተደርገው እየሰሩ ካሉ ተግባራት አጠቃላይ ተቋሙ የጣለበት አጠቃላይ መንግስታዊ ተልዕኮች ህዝብን ተጠቃሚ ለማድረግ ራዕይ ያለው ተልዕኮ ያለው እሴቶች አሉት። እነዚህ ራዕዮቹን ተልዕኮውን እሴቶችን በተገቢው ለመወጣት በተቻለ መጠን ተቋሙ ጥረት እያደረገ ነው። ይህንን ራዕዩና ተልዕኮውን ለመወጣት አጠቃላይ ራዕያችን በ2022 በዓለም ገበያ ተወዳዳሪ የሆኑ አምራች ኢንተርፕራይዞችን ተፈጥሮ ማየት ነው ዋና ራዕያችን። ሌላው ተልዕኮአችን በገጠርም በከተማም በስራ ዕድል የድጋፍ ማዕቀፎችን በማጠናከር የማስፋት ስራዎችን መስራት ነው። እሴቶቻችን አሳታፊነት፣ አገልጋይነት፣ አጠቃላይ የማይቋረጥ ለውጥ ማሻሻል ነው። እነዚህ ራዕያችን፣ ተልዕኮአችን፣ እሴቶቻችን በዘላቂነት ለማረጋገጥ ስትራቴጂያዊ ትኩረት መስኮች አሉ። አጠቃላይ የለውጡ ትሩፋቶቻችን እንደ መስቃን ወረዳ ስራ ዕድል ፈጠራ ኢንተርፕራይዝ ልማት ጽሕፈት ቤት በለውጡ ትሩፋቶቻችን ስንመለከት በጣም ትልቅ ለውጥ የመጣበት በለውጡ በተለይ ከለውጡ በኋላ በተለይ ከ2011 ጀምሮ እስካሁን ድረስ ብቻ 1200 ማህበራትና ኢንተርፕራይዞች እውቅና የሰጠበት የተመዘገቡበት ተደራጅተው ወደ ስራ የገቡበት ሁኔታዎች አሉ። አጠቃላይ በለውጡ ከ1200 በላይ የተደራጁ ወደ ስራ የገቡ ማህበራቶች፣ ቡድኖች ያስመዘገቡት ውጤት ስንመለከት ቀደም ሲል ከነበረው በአደረጃጀትም በአሰራርም ከተግባርም አንጻር በጣም የተሻለ ለውጥ የመጣበት ሁኔታ ነው ያለው። አቶ ዳኛቸው ሙላቱ ይባላል። በወልሽ 2 ቀበሌ ነዋሪ ነኝ። አርሶ አደርም ነኝ። እንደገና ደግሞ በማህበር ተደራጅተን ባርኮት በሚባል ስያሜ በማህበር ተደራጅተን የከብት እርባታ ላይ የተሰማራንን። የከብት እርባታ ብቻ ሳይሆን የራሳችን የእርሻ መሬትም የተለያየ ሰብል አዘርትም እየሰራን ሁሉንም ጥምር ግብርና በሚል ላይ እየሰራን ያለ ነው። ባርኮት በሚባል ማህበር ስያሜ ተደራጅተን እየሰራን እያለ በመጀመሪያ ዙር 150 ሺህ ብር አውጥተን በሱ መነሻ ከራሳችን ካፒታል ጋር ጨምረን በሱ መነሻ አድርገን በተጨማሪ እየሰራን ያለው ስራ ደግሞ እየታየ ድጋፍም እየተደረገልን በመንግስት በኩል የተሻለ ስራ እየሰራን መሆኑን ተመልክተው በማስፋፋያ ደግሞ 500 ሺህ ብር አውጥተን ካለንበት የስራ አቅም በተጨማሪ አስፋፍተን እየሰራንና ማህበሩም 5 ቡድን አባላት አለው። ከ5ቱ 3ቱ ሴቶች ናቸው፣ 2 ወንዶች ናቸው። ከዛ ባለፈ ተረፈ ደግሞ በቋሚና በጊዜያዊ የምናሰራቸው ደግሞ ሰራተኞች አሉ። በጊዜያዊ ወደ 15 ሰራተኞች አሉ፣ ቋሚ 10 አሉ። በዛ ልክ ነው እየሰራን ያለን። በተደራጁበት በመረጡት በፈለጉት የስራ መስክ ተደራጅተው ስለገቡበት በተለይ በግብርናው ዘርፍ በጣም ትልቅ ውጤት የተመዘገበበት ሁኔታ ነው ያለው። በወተት እርባታው፣ በዶሮ እርባታው፣ በማሞከት፣ በማድለብ፣ በመስኖ፣ በአትክልት፣ በሰብል ልማት እንደዚሁም ወጣቶቹ ኩታ ገጠም የእርሻ መሬት በመፍጠር ማልማት ሰብል በተለይ በጤፍ
በስንዴ ማልማት የቻለበት ሁኔታዎች አሉ። ይሄንን ጠንካራ የሆነ ትልቅ ለውጥ የመጣበት ሁኔታ ነው ያለው። መጀመሪያም በድጋፍ ነው የተነሳ ነው። ራሳችን ችለን ባይሆንም ካለን መነሻ አድርገን በኢንተርፕራይዝ በኩል ብድር ተመቻችቶልን ስልጠናም የልምድ ልውውጥም ጭምር እየተደረገልን ነው። በኢንተርፕራይዝ በተለይ በኢንተርፕራይዝ በኩል ብዙ እንደገፋለን። የተለያዩ ስልጠናዎችም አንዳንድ ጉብኝቶችም የልምድ ልውውጦችም ሲኖሩ እየሄድን እንጎበኛለን። ስልጠናም ይሰጠናል። በኢንተርፕራይዝ በኩል ደግሞ ባለሙያም ተመድቦልን ድጋፍ ክትትል እየተደረገልን ነው። በተሻለ መልኩ ካለን ልምድ አንጻር በተጨማሪ በኢንተርፕራይዝ ቢሮ በኩል ባለሙያዎች ተደግፎልን ድጋፍ እየተደረገልን ነው። አሁን ባለንበት ሁለተኛ ዓመታችን ነው። 3ኛ ዓመት አካባቢ ልንይዝ ነው። ከመነሻችን እኛ ካለን ከብድር ጋር በመነሻችን በ1,500,000 ብር አካባቢ ነበር የተነሳ ነው። አሁን ግን ጥምር ግብርናም ጭምር እየሰራን ስለሆነ በአንድ በእርባታውን ብቻ አይደለም፣ በተለያዩ በሬ ባደለቡ የበጋ መስኖ እየተጠቀምን በአመት 3 ጊዜ ማሳ አለን። የተለያዩ ስራዎችን እየሰራን ስለሆነ አሁን ቢያንስ ከምንሰራበት ጋር በአንድ ላይ ካፒታል ቢያንስ 9 ሚሊዮን አካባቢ ደርሰናል ከምንሰራው ተመነሻችን። ምክንያቱም አንድ ስራ ብቻ አይደለም እየሰራን ያለው፣ ሁላችንም ተከፋፍለን የተለያዩ ዘርፍ ላይ ነው እየሰራን ያለነው። ጥምር ግብርናም በሚለው በሁሉም በኩል ደግሞ ድጋፍም በመንግስትም በኩል በተለይ በኢንተርፕራይዝ ቢሮ በኩል የምንፈልገውን ድጋፍ ክትትልም እያደረጉልንም ስለሆነ ብድርም ስንፈልግ ብዙ ቢሮክራሲ ሳይበዛብን በአጭር መንገድ ስራችን ሳንፈታ በተቀላጠፈ መልኩ ነው ብድርም እያገኘን ያለ ነው። ብድሩም ደግሞ በአግባቡ ደግሞ እንድንጠቀምበት ደግሞ ስልጠናም እየተሰጠን ነው። የባለሙያ ክትትልም እየተደረገልን ስለሆነ አሁን ቢያንስ ወደ 9 ሚሊዮን አካባቢ ደርሰናል። ቀጣይ ዓመት ድረስ ቢያንስ 15 ሚሊዮን ደርሳለን ብለን እናስባለን። አቅደን እየሰራንም ያለነው በዛ ልክ ስለሆነ በግብርናው ዘርፍ ትልቅ ስኬቶች የለውጥ ትሩፋቶቻችን ስንመለከት ወደ ስራ እድል ከተፈጠረላቸው ወጣቶች አብነት ቅድም እንደገለጽኩት ብዙ ለውጦች የተመዘገቡበት ሁኔታዎች አሉ። ሌላው ከለውጡ በፊት ያልነበረ ከለውጡ በኋላ ደግሞ የተመዘገቡ ተደራጅተው ወደ ስራ ሲገቡት በተለይ በኢንዱስትሪ ዘርፍ የተደራጁ ቡድኖች በጣም ትልቅ ውጤት የመጣበት ሁኔታዎች አሉ። ላርጎ ሳሙና ብንመለከት የተለያዩ ጠጠር ማምረት፣ ብሎኬት ማምረት ስራዎች በጣም በኢንዱስትሪ ዘርፍ በማዕድኑ ዘርፍ በጣም ትልቅ ውጤቶች የተመዘገቡበት ሁኔታዎች አሉ። ይህም ስራ እድል በመፍጠር ረገድ ያላቸው ሚና ቀላል አይደለም እና ብዙዎቹ ስራ እድል መፍጠር የቻለበት ለብዙዎቹ ወጣቶች ስራ እድል የተፈጠረበት ሁኔታዎች አሉ። እንደዚሁም በአገልግሎት ዘርፉም እንደዚሁ በተለይ በምግብ ቤት በተለያዩ በቀጠር በጊዜ በተለያዩ እንትኖች በአገልግሎት ዘርፉም እንደዚሁ አገልግሎት እየሰጡ
ያሉ ተደራጅተው ወደ ስራ የገቡ ቡድኖችን ውጤት የማይሆኑበት ሁኔታዎች አሉ። አመሰግናለሁ። በምስራቅ ጉራጌ ዞን በመስቃን ወረዳ በልሙጭ ቀበሌ ገበሬ ማህበር ውስጥ የሚገኝ ስሜ አቶ ወንድሙ መቻል እባላለሁ። የማህበራችን ስም እድገት በአንድነት የሚል ስያሜ ነው ያለው። ሌላው ማህበሩን በአጠቃላይ አሁን ይዞ እየተጓዘ ያለው 7 ወንድና 4 ሴቶችን ይዞ እየተጓዘ አለ። በመካከል ስራ የጀመረው 2015 አካባቢ ነው። መነሻችን ያው በትንሽ ነገር ነው። በከሊማ ትሩፋት በኋላ ጀምሮ ይሄ ስራ ያው መጀመሪያ በአበሻ ባገረሰብ ቀንድ ከብት ላይ ነበር ትግላችን የነበረው። ከዛ በኋላ እያልን ወደ 2 አካባቢ መጣን። ከዛ ያለን አቅማችን ሙሉ አማጠን ማለት ሳንሰስት ጉልበታችን ሳንሰስት ያለን እውቀታችን አዋጥተን ሼር አድርገን በዚህ መልክ እየሰራ ነው አለ። አሁን የለውጥ ትሩፋቶቻችን ስንመለከት ምን ለውጦች አሉ ስንል ብዙ ለውጦች የመጡበት ብዙ አስረ ስርዓቶች እየተዘረጉበት የለውጥ ውሳኔ ጭምር መሰረት ተደርጎ በመሰራቱ ትልቅ ውጤታማ ሆነ የተቻለበት አሉ። የለውጥ ውሳኔ ስንል የስራ ዕድል ፈጠራ ጉዳይ ከዳቦ በላይ ነው ብለን ትኩረት አድርገን እየሰራን ያለበት። ከዳቦ በላይ ነው ስንል ሀብትን የመፍጠር ጉዳይ፣ ምርትና ምርታማነትን የማሳደግ ጉዳይ ነው። የውጭ ምርቶችንም መተካት ትኩረት አድርገን እየሰራንበት ያለበት አሉ። የለውጥ ውሳኔ መሰረት በማድረግ ድህነትን ለመቀነስ፣ ጉስቁልና ለመቀነስ፣ ዘላቂ ስራ ዕድል መፍጠር፣ እነዚህ ላይ ትኩረት አድርገን በመስራት በቅርብ ዓመታቶች ውስጥ አሁን ያለው የለውጡ ውጤታማነት አጠናክረን ከቀጠልን እርግጠኛ ነኝ ወረዳችን ያሉ የተለያዩ ስራ ፈላጊ ዜጎች አሉ። እነዚህ ወጣቶች ይህንን አጠናክረን ከቀጠልን በጣም ተጨባጭ የሆነ እድገት ለውጥ የመጣበት ሁኔታዎች ስላሉ ይህንን አጠናክረን መቀጠል ያስፈልጋል። ወጣቱን ወደ ስራ ስምሪት በማስገባት ረገድ አንዱ ትልቁ የነበረው አንዱ ጉድለት የክህሎት ስልጠና ጉዳይ ነበር። ስለዚህ ስራው አዋጪ የሆነ ስራ ነው። በተጨማሪ በ2018 ደግሞ ጎን ለጎን ወደ ድለባም ጭምር የጀመርንበት ሁኔታ ላይ ያለ የደለቡ በሬዎችም አሉ።
ሌላው የስራው የወተት በአብዛኛው ዝንባሌያችን የወተት ላም እርባታ ነው። ፋርሙ የወተት ላም እርባታ የሚል ነገር ነው ያለን። ስለዚህ አዋጭ ነው። በጣም ተጠቅመንበት መጀመሪያ የነበረበት ቤት ትንሽ ቤት ነበረ። አሁን ግን ከአንድም 2 3 መጋዘን ሌላ አለ። እንግዲህ የወተት ላሞች የሚቀመጡበት ሌላ አለ። ሌሎች ደግሞ እርጉዝ ሆነው የሚያርፉበት ሌላኛው ቤት አለ። ስለዚህ በጥሩ ሁኔታ ስራው እያካሄድ ነው ያለበት ሁኔታ ነው ያለው። ኢንተርፕራይዝ አካባቢ ደግሞ በጣም እኔ ጥሩ አበረታታች ነው ብዬ ነው የምወስደው። ለምን ብትሉኝ ዛሬ በግለሰብ ብር እናገኝ ብና 100 ብር አይገኝም። ግን ኢንተርፕራይዝ ሳያጉላላ ዋስትና ካሟላ የራሳችን ፕሮሰስ ከጨረስን እነሱ ጋር ምንም አይነት የእንግልት ነገር የውጣ ውረድ ነገር አልገጠመንም። በፈለግነው ሰዓት ቁጠባችን ቆጥበን በፈለግነው ሰዓት የብድር አገልግሎት የማግኘቱ አክሰስ በጣም በጥሩ ሁኔታ ያለ መስሪያ ቤት ነው የሚል እንትን አለኝ። ክህሎትም እንደዚህ የክህሎት ስልጠና በመስጠት ወደ ተግባር እንዲገባ የተደረገበት ሁኔታዎች አሉ። ይሄ የለውጥ ትሩፋቶቻችን በሁሉም ዘርፎቻችን በሁሉም የስራ መስኮቻችን ውጤታማ ስራዎች ተመዝግበዋል። ይህም ተጠናክሮ ይቀጥላል። እኛን በማየት ብዙ እንግዲህ ሰፈሩም የወተት መንደር ነው የሚባለው እና ከኛ ተሞክሮ ተነስቶ ነው ቢያንስ 120 አባል አለው እዚህ ሰፈር ራሱ በዚህ ሙከራ ተነስተው አገረሰብ ብዙም የለም አሁን ከብት የሉም። ስለዚህ ወደ 800 ምናምን ከብቶች አሉ እዚሁ አካባቢ 850 አካባቢ የወተት ላሞች አሉ። 85 አካባቢ ጊደሮች አሉ። 31 ወይፈንና ጥጆች አሉ። ስለዚህ በዚሁ አጋጣሚ ያወጣቱ በጥሩ እንቅስቃሴና በጥሩ ንቃተ ህሊና እኛን ፊተኛ አድርጎ እነሱን ኋላ እየተከተሉበት ያሉበት ሁኔታ ላይ ነው ያለው። ስለዚህ ደስ በሚል ሁኔታ ላይ ነው ያለው። ወጣቱ ባልባሌ ቦታ እንዳይውል እኛም ጥጃ እየሰጠን ሰርተህ ትከፍላለህ በሚል ከዛ ማህበራዊ ኑሮ ቁብ ምን እያል ወደ ተሻለ ለውጥ እየመጣ ከጋሪ ወደ ባጃጅ ከባጃጅ ከአንድ ከብት ወደ 2 ከብት 3 ከብት 4 5 ያደረጉ አሉ። ሄደን ማየት እንችላለን በተግባር ማለት ነው። ስለዚህ በዚህ ልክ ነው ያለው። የለውጥ ትሩፋቶቻችን የተመዘገቡ ስኬቶችን በማስቀጠል በቀጣይ አጠናክረን የምንቀጥል ይሆናል። የለውጥ ትሩፋቶቻችን አንዱ የሆነው የገጠር ኢንዱስትሪያላይዜሽን ነው። የገጠር ኢንዱስትሪያላይዜሽን እናሰፋለን። እኔ ስደት አዋጪ አይደለም ብዬ ነው ማለት ለአሳ ነባሪና ለተለያየ ለአዞ ጉርሻ ነው የሚሆነው። ወጣቱ ከሰራን ሀገራችን ላይ በጣም ለውጥና በጣም የተሻለ ውጤት እንደምናመጣ እኛ ምሳሌ ልንሆን እንችላለን። ስለዚህ መስራት ፍቅር ስራ መውደድ አለበት። አሁን መሆን ያለበት ምንድነው? የፍራንክ አራዳ ነው መሆን ያለበት። የልብስ ወይንም ደግሞ የሱሪ የቦላሌዎች አራዳ ሳይሆን የፍራንክ አራዳ ሆኖ ፍራንክ ኪሱ ላይ መያዝ ገንዘብ መያዝ አለበት የሚል ነገር ከራሷ አልፎ ሀገርን መጥቀም የሚደርስበት ደረጃ ላይ የሚደርስበት ሁኔታ ይፈጠራል። ጀምረናል፣ እናሰፋለን። በተለይ ዘላቂ ስራ ዕድል መፍጠር ዝም ብሎ በጊዜያዊ ብቻ ሳይሆን ዘላቂ የሆነ ስራ ዕድል መፍጠር ላይ ሁሉም የመንግስታዊ መንግስት ያሉ ድርጅቶች ሁሉም በመተባበር ለወጣቱ ቅድሚያ ትኩረት በመስጠት ወጣቱ ስራ ዕድል መፍጠር በሀገሪቱ ላይ ውጤታማ የሆነ ወጣት አምራች የሆነ ወጣት እየፈጠረን እንሄዳለን። ለምን ስራ መውደድ አለበት እና ወጪ መቆጠብ ቁጠባን ባህል ማድረግ ወጪያቸውን ቆጥበው ፍላጎታቸውን ገተውት ማለት ነው። ፍላጎታቸውን ገተው ፍላጎታቸው ነገ ያን ዋናውን ከማጥፋት ነገ በትርፉ ፍላጎታቸውን ማርካት ስለሚችሉ ያን ዋናውን ማጥፋት የለባቸውም። ብዙ ገቢ መሰብሰብ ትንሽ ወጪ ማውጣት እንዳለባቸው
በእኛ መረዳት ይችላሉ የሚል በዋናነት ከለውጡ አንዱ ትሩፋቶቻችን የሴቶች ከልየታ ጀምሮ በስራ ስምሪቱ የሴቶች ተሳትፎ ከፍተኛ የሆነበት በልየታ 47.8% የደረሰበት በስራ ስምሪት 45.5% የሴቶች ተሳትፎ የተረጋገጠበት ሁኔታዎች አሉ። ይህም አንዱ የለውጡ ትሩፋቶቻችን ነው። በለውጡ ትሩፋቶቻችን በሴቶች የተደራጁ ቡድኖች ጭምር ወደ ስራ ስምሪት በመግባት ተደራጅተው በመግባት ትልቅ ለውጥ የመጣበት ሁኔታዎች አሉ። በአጠቃላይ በለውጡ የመጡ ትሩፋቶቻችን ይበል የሚያሰኙ ናቸው። ይህን አጠናክረን የምንቀጥል ይሆናል።